ልጆቼና ሚስቴ ማጣቴ በጣም ተጎድቻለሁ አዩን በማግባቴ ነው ሱመያን ታገኝና ትንሽ አጠራጥረኛል ዛሬ የተላከነው መስለው ሱመያ ያለችበት የምታውቅ ሆነ በተነገረኝ ደስ ይለኛል ራጁ ካሜራውን አቁምና ገንዘብ ቢሆን እንደራደር በካሜራ አይደለም ካሜራ እናቁም ናጨብተኝ አቁም በነገር የሆነ ነገርማ ታውቃለህ መሰለኝ ካይኔም እኮ ተረዳለ ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች በሙሉ በያላችሁበት ሰላምና ጤና ያብዛልን በድንገት ሳይድን ስላገኘሁት እዚህ ስለመጣ በጣም ነው የማመሰግነው እንኳን ደህና ቆየኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሉ ቤተሰቦች በሙሉ ሰላም ብያለሁ በያላችሁበት ሰላማችሁ በዝት ይበልልን እያልኩኝ እንግዲህ ራጄ ዛሬ ግራ ጋቡኝና ያስጨነቁኝ እንቅልፍ ያሳጡኝ ጥያቄዎች አሉኝ እና ምን ሊጠይቀኝ እንደሆነ እኔም አላወኩም እንግዲህ የማይሆን ነገር ለመጠየቅ ተስፋ አደርጋለሁ ሁሉም ነገር ለመጠየቅ እሞክራለሁ ለምን ሴት ማለት እንግዲህ ምን ማለት እንደሆነች ለኔም ላንተም ታውቃለህ ያ ልጆች አባት ነህ ሚስትም አለ እንግዲህ የለኝም ካልክም ደግሞ እናቃለን ይሄ ማለት ሚስቶች አሉ ነው ይባላል አዎ ሚስቶች እንዴት ነው እንዴት ሱመያ ላይ ሌላን ምን አጥተህ ነው ይሄን ነገር እኔ ምንም አላጣውም ኦኬ እንግዲህ የተከሰተው ነገር አንተ ባታቆም ወይ አንተ ባታየውም አይተኳልም ብዬ አስባለሁ ኢትዮጵያ በርኩበት ሰዓት ላገባ አቅጄ አስቤ ሳይሆን የተከሰተው ድንገት የተከሰተ ነገር ነው የሰው ነፍስ አድናለሁ ብዬ ነው እዚህ ውስጥ የገባውበት ማለት ነው ልጅቷን አይተታል አዩና እንግዲህ የተፈጠረው ነገር አይታል ዓለም በሙሉ አይቶታል ህዝቡ እንዳለ ያላየው ሰው አለ ብዬ አላስብም በምን ምክንያት እንዳገባዋት የጋብቻችን መንስኤ እኔና እሷ መጋባቱ ምን እንደሆነ እኔ ባልመልስም ኮሜንት ላይ ራሱ ይመልሱልሃል ብዬ አስባለሁ አዩን ለማግባት ተጠቅመሃል ወይስ ተጎድተሃል ስለ አዩን በማግባቴ ያን ሁላ ድግስ እንግዲህ መቼስ ብሩ አፈር አይደለም ካፈር አይደለም የምትለቀመው ሰርቴ ነው የምታገኘው በሰው ሀገር ነው ኑረህ ከዚህ ሄርኮ ከሱመያ እኔ የሆነ ነገር አታሃልም ባይልም አንተም እንደዚህ ታረጋለህ ብዬ አልገመትኩም ሱመያም ደግሞ እንደዚህ ታረጋለች ብዬ አልገመትኩም እና ሱመያን ከሷ ከንዴቷ እንድትመለስ አልሞከርክም እያደረኩት ያለው ነገር በሙሉ ታውቃለህ ከንዴቷ እንድትመለስ ይቅርታም ጠይቂያት እንግዲህ ካሳም የፈለግሽውን ክስሻታለሁ ብዬ የሚገባውን ስጦታም ሰጥሻለሁ ብዬ መኪናም ስገዛ አይታሃል ብዙ ነገር አድርጌያለሁ ከንዴቷም እንድትመለስም እየተንከራተትኩም እያየች ነው እሷን ፍለጋ አንዴ አደን ስትል አደን ሲል ሰና ስትል ሰና ስመጣ ከሰና አደን ስመለስ ኢትዮጵያም ድረስ ሄጃለሁ ያልፈለኩበት ቦታ የለም እና እኔ ተጠቅመሃል ነው የምትለኝ ሱመያ ከንዴቷ እንድትመለስ አርጋል አላረክም ይሎን ነው እየመለስኩልህ ያለው አንዱን ጥያቄ ሳልመልስ ነው ሁለተኛ የገባው የመጀመሪያው ጥያቄ ጠይቀኝ አዩን በማግባት ተጠቅመሃል ወይስ ተጎድተሃል ያልከኝ እውነት ለመናገር ውሸት የለውም ጉዳቴን ያየውን አንተ ራስህ የተጎዳሁት በምንድነው ስለ ወጪው አንተውን ስለ ተጎድተሃል ብለ ስለ ብሩ ነው ይዘረዘርክልኝ ብሬኑን ላወጫው ተምናም ነገር ነው ያልክልኝ እሱን ሳይሆን እኔ የተጎዳሁት ልጆቼንና የቀድሞ ባለቤቴን ሚስቴን የልጆቼን እናት በማጣት ከቤት በማጣት በሱ ነው የተጎዳሁት ብር ጠፊ ነው ብር ይጠፋል ይገኛል ይመጣል እንደሄደው አለ አይደለ ባልደግስበትም በደግስበትም ጥፋ ካለው ይጠፋል ስለዚህ ይተፋልሽ ብሩ ሳይሆን የጉዳቴ ልጆቼና ሚስቴ ማጣቴ በጣም ተጎድቻለሁ አዩን በማግባቴ ነው የተጎዳው ያጣዋቸው ማለት ነው እነሱ ጥለውኝ ሄዱ እስካሁን እነሱ ፍለጋ እየዞርኩ ነው አስበው የሰርጉን ብቻ ታስበው አንተ እነሱ ፍለጋ መንከራተተው ራሱ ገና የሰርጉን የበለጠ ብር ሊያወጣ ነው አንተ ስለ ብሩ ነው የጨነቀ ሞዳቸውና የሞዳትን ባለቤቴን በማጣቴ በጣም ተጎድቻለሁ አዩን በማግባቴ ነው ለተደረኩት ማለት ነው እሺ ይሄን ነገር ቀድሜ ሳላሰብክበትም ወይ ይሄን ነገር ይመጣል ብለህ በመጀመሪያ አላሰብክበትም ጉዳቱ እንደሚመጣ መቼ ነው ማስበው